ሰላም ተመልካቾቻችን እንዴት ናችሁ? በዚህ በሃላላ ኬላ ተገኝተናል። እዚህ የተገኘንበት ምክንያት በፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በተለያዩ ከተሞች የሰላም ውይይቶች ሲደረጉ ነበር የቆዩት። በናይሮቢና በመቀሌ ውይይቶች ተደርገዋል። አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዚህ በሃላላ ኬላ ተደራዳሪዎች በተገኙበት ውይይት ተደርጓል። በዛሬው ውይይትና ባለፉት 3 ወራት በፈጀው የሰላም የውይይት ሂደቶች መካከል ያሉ ሁነቶች ምን ይመስላሉ የሚለውን ለመነጋገር ከዋና ተደራዳሪዎች መካከል ከአቶ ጌታቸው ረዳ ጋር ቆይታ እናደርጋለን። ታምራየ ወንድማገኝ ነኝ። አብራችሁን ቆዩ። አቶ ጌታቸው በጣም አመሰግናለሁ ለቃለ መጠይቁ። እንግዲህ ዛሬ ውይይት ስታደርጉ ነበር የቆያችሁት ጠቅላይ ሚኒስትር አብይ አህመድ በተገኙበት። የዛሬው ውይይታችሁ ምን ላይ ነበር ያተኮረው? ምን ስምምነትስ ላይ ደረሳችሁ? የዛሬው ስብሰባ ዋና ዓላማ እንደሚታወቀው ከፕሪቶሪያ ስምምነት በኋላ የተለያዩ ቦታዎች ተገናኝተናል። አፈጻጸሙን በሚመለከት እስካሁን ያለውን ሂደት በመገምገም ምን ጉዳዮች ተሰርተዋል፣ የትኞቹ ግዴታዎች ተጠናቀዋል፣ የትኞቹ ሲቀራሉ የሚለውን ነገር ለማየት የተደረገ ስብሰባ ነው የነበረው። ስለዚህ በዚህ መሰረት እስካሁን በተሄደው ሂደት በተሳካ መልኩ የተጠናቀቁትን የሚያጠናክር የጎደሉትን ደግሞ ለማሟላት የሚያስችል ሁኔታ የሚያመቻች ስብሰባ ነው የነበረው። ጥሩ ውይይት ነበረ። እንግዲህ ከፕሪቶሪያ ጀምሮ ከዛ በኋላ በተደረጉ የሰላም ስምምነቶች በናይሮቢም በመቀሌም እንዲሁ በተለያዩ አጋጣሚዎች ውይይቶች ሲደረጉ ነበር የቆዩት። ዛሬም ውይይት አድርጋችኋል እና መጀመሪያ ላይ ፕሪቶሪያ ላይ የነበራችሁ የሰላም ስምምነት ሲጀመር የነበራችሁ የመተማመን ደረጃና አሁን ያለው መካከል ያለው እድገት ምን ይመስላል? በሁለታችሁ መካከል ያለው መተማመን ምን ደረጃ ላይ ነው ያለው? ስምምነቱ እንግዲህ ተኩስ አቁም ስምምነት ነው። ጀነራሊ ከተኩስ አቁም በኋላ ሌሎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ጉዳዮች አሉ። ስለዚህ ወታደር የሁለቱ ወገን የሰራዊት አዛዦች ወታደራዊ ጉዳዮችን በሚመለከት የሄዱበት ሂደት ገምግመዋል። በጥሩ መልኩ የተሰሩ ስራዎች አሉ። ከሪሃቢሊቴሽን ከተሀድሶ አንጻር መደረግ ያለባቸው የሚኖርባቸው ስራዎችን በሚመለከት እስካሁን የሚባሉ ነገሮች ለማየት ተችሏል። አበረታች እንቅስቃሴ እንዳለ የሚቀሩ ጉዳዮችን ደግሞ በተመሳሳይ የትብብር መንፈስ መቀጠል እንደሚያስፈልግ ነው የተነጋገር ነው። ፖለቲካዊ ጉዳዮች ከስምምነቱ ጋር በተያያዘ በትግራይ የትግራይን ሕዝብ የፖለቲካ ፍላጎትም ጭምር ባካተተ መልኩ በተለይ ደግሞ ለጦርነቱ ምክንያት የሆኑ ነገሮችን ለአንዴና ለመጨረሻ ጊዜ በሚያስቀር የትግራይን ሕዝብ አስፒሬሽን በሚያሳካ መልኩ የተጀመረ የሽግግር ሂደት አለ። እንደሚታወቀው ባለፈው የፌዴራል መንግስት ልኡክ መቀለ መጥቶ በነበረበት ወቅት የተጀመሩ አገልግሎቶች አሉ። የትግራይ ሕዝብ ላለፉት 2 ዓመት ተኩል ገደማ በከፍተኛ ችግር ውስጥ ያለ ህዝብ ነው። ከሁሉም አገልግሎቶች ርቆ እርዳታ፣ መድኃኒት አክሰስ የሌለው ህዝብ ሆኖ ቆይቷል። ይህንን ለመፍታት የተጀመሩ እንቅስቃሴዎች አሉ። አገልግሎቶች የሚባሉ ኦልሞስት ዜሮ ነው የነበረው። ስለዚህ በቅርቡ የጀመሩት አገልግሎቶች የስልክ፣ የአየር መንገድ ወዘተ የተጀመሩ አገልግሎቶች ቢኖሩም በተሟላ መልኩ በማከናወን ረገድ የሚታዩ ሴሪየስ ጉለቶች አሉ። ባንኮች ተከፍተዋል። ባንኮች ይከፈቱ እንጂ አገልግሎት ከመስጠት አንጻር ያለው የገንዘብ እጥረት ሴሪየስ ችግር ስለሆነ ትግራይ ውስጥ የራሳቸው ገቢ ኖሯቸው እርዳታ መጠበቅ ያልነበረባቸው ዜጎች ጭምር የባንክ አገልግሎት በተሟላ መልኩ ባለመኖሩ ምክንያት ለችግር የተዳረጉበት ሁኔታ አለ። ይህንንም አይተን ባንክ መክፈቱ ዝም ብሎ በር የመክፈት ጉዳይ ሳይሆን አገልግሎቱን በተሟላ መልኩ ማስጀመር ነው የሚሉ ታይቶ ይህንንም ማሻሻል በሚያስፈልግበት ሁኔታ ላይ እንደዚሁ መክረናል። አገልግሎቶቹ ተጠናክረው በየመንገድ ትራንስፖርት፣ የኮመርሻል ትራፊክ እነኚህ የትግራይ ሕዝብ ኖርማል የሚባል ህይወት መቀጠል የሚችልበት ሁኔታ ከዚህ ሁሉ ስቃይ ከዚህ ሁሉ መከራ በኋላ አገልግሎቶች በተሟላ መልኩ የሚያገኝበት ሁኔታ ማሟላት መቻል። የመንገድ ትራንስፖርት አሁንም ዝግ ነው። ይህንን ማሻሻል በሚያቻልበት ሁኔታ ውይይት አድርገናል። በጥሩ ስምምነት ላይ ተደርሷል።
በእንደዚህ አይነት የሰላም ሂደቶች ውስጥ ፈተናዎች ያጋጥማሉ። ከነዚህ ተፈጥሯዊ ፈተናዎች በተጨማሪ ግን ይህንን ሂደት ለማደናቀፍ የሚሰሩ አካላትም እንዳሉ ይጠቀሳልና እነዚህን ፈተናዎች ለመሻገር እነዚህን ሰዎችንም እነዚህ አካላትን ማሸንፎ ለመራመድ ምን ያህል ቁርጠኞች ናችሁ? ምን እያደረጋችሁ ነው? ከዚህ በኋላስ ይህንን እስከ መጨረሻው ድረስ ዘላቂ ለማድረግ ምን መደረግ አለበት ነው የሚሉት? እንግዲህ ፕሪቶሪያ እያለን በፍጹም መጠራጠር ስሜት ነበረ እዛ ውስጥ የተገባው። ናይሮቢ ስንገናኝ ያ የመጠራጠር ስሜት አለ፣ ግን በተወሰነ ደረጃ መቀረፍ የጀመረበት። ናይሮቢ ሌላ ጊዜ ስንገናኝ የበለጠ መተማመን ላይ መድረስ የጀመርንበት። መቀለ ዴሌጌሽኑ እንደመጣ አሁንም የመጠራጠሩ ነገር ሙሉ በሙሉ ተቀርፏል ማለት አይቻልም። አንዳንዱ ሌጂስሜት በሆነ መልኩ የምንጠራጠራቸው ነገሮች ይኖራሉ፣ እኛንም መጠርጠር ሊኖር ይችላል። አንዳንዱ ምናልባት የቆየ ቁርሾችንም መርሳት ከባድ ስለሆነ የሚፈጠሩ ነገሮች አሉ። አሁን ባለንበት ደረጃ አንድ ግልጽ መሆን ያለበት በትግራይ ሕዝብ ዘንድ ወደ ጦርነት የመመለስ ፍጹም ፍላጎት የለም። በአመራሩም ዘንድ ተመሳሳይ ነው። ሶ እንግዲህ በአንድ ወይም በሌላ መልኩ የጦርነት አባዜ ያለበት ሰው አይጠፋም አይባልም ከሁሉም ወገን። በዋናነት የእኛን የምናውቀው መሰረታዊ በሆነ መልኩ አመራሩ የሚሆን ሕዝቡ፣ በተለይ ሕዝቡ ይሄ ጉዳይ ለአንድና ለመጨረሻ መዘጋት መቻል አለበት። ከበቂ በላይ ከፍለናል። በመቶ ሺዎች የሚቆጠር ህዝብ ህይወትን አጥቷል። በሚሊዮኖች የሚቆጠር ህዝብ ተፈናቅሏል። ይሄ ወደ ኋላ የምንመለስበት ማለት ነው። የትግራይ ህዝብ ወደ ኖርማል መመለስ አለብኝ፣ አገልግሎቶችን ማግኘት አለብኝ፣ ስለዚህ ወደ ጦርነት የምንመለስበት ምዕራፍ ዘግተናል ነው። ሶ የሆነ የማደናቀፍ ምልክት በእኛ በኩል አለ ብለን አናምንም። ቢኖርም ቢሆን እዚህ ግባ የሚባል ትርጉም ያለው አይሆንም። ይሄም አይጥመው ሰው ሊኖር እንደሚችል መገመት ይቻላል። ሶ ፈርዘር መተማመናችንን በሚያጠናክር መልኩ ኢንጌጅ በማድረግ ይህንን ችግር ምንፈታው ነው የሚሆነው። አትሊስት በሁለቱ ወገኖች በኩል ይሄ ችግር መደገም የለበትም። የትግራይ ህዝብ ወደ ተረጋጋ ኑሮ መመለስ መቻል አለበት። ሌላው አካባቢ የሚታየው ችግር የሚሆን በተመሳሳይ መልኩ መፈታት አለበት የሚል ስምምነት አለ። ከምንም ነገር በላይ ግን የተፈራረመው የሰላም ስምምነት ዳር ለማድረስ ላይ 100% እርግጠኛ ሆነን እየሰራንበት ያለ ነገር ስለሆነ በዚህ በኩል ችግር ሊፈጠረውም ከቻለ በጋራ ማንፈታበት ምክንያት የለም። እንግዲህ ባለፉት 2 ዓመታት በነበረው ጦርነት ውስጥ የተበላሸው ፖለቲካ ብቻ ሳይሆን ማህበራዊ ስብራቶች እንዲሁ አጋጥመዋልና በህዝብ ለህዝብ ግንኙነቱና በአጠቃላይ በኢኮኖሚም በማህበራዊ ግንኙነቶች ውስጥ የተፈጠሩትን ስብራቶች ለመጠገን ምን እየሰራችሁ ነው ያላችሁት? ምንስ መሰራት ነው ከዚህ በኋላ እቅዳችሁ ውስጥ ያለው? ምን መደረግስ አለበት ይላሉ? በመጀመሪያ ደረጃ ጎረቤቶቻችንን ወንድሞች መምረጥ አንችልም። ከማንም ሰው ጋር ያለን ግንኙነት ፈለግንም አልፈለግንም አብረን መኖራችን ስለማይቀር አብረን እስከ ኖርን ድረስ መከባበር መኖር መቻል አለበት። አንዱ ፍላጎቱን ሌላው ላይ ጭኖ የሚያረጋግጠው መብት አንዱ ፍላጎቱን አንዱ ላይ ጭኖ የሚያስከብረው ጥቅም ለጊዜው ሊመስልህ ይችላል፣ ግን ዘለቄታ ሊኖረው እንደማይችል መታወቅ መቻል አለበት። ሶ ይሄ የተፈጠረው ማህበራዊ ስብራት እያስታወሱ እሱን ቁስል እያከኩ መኖር ከባድ ነው የሚሆን። መጠየቅ ባለብን መጠየቅ አለብን። መጠየቅ ያለበት ሰው መጠየቅ መቻል አለበት። እኔ በዚህ እንቅስቃሴ ውስጥ ያጠፋው ጥፋት ካለ ልጠየቅ እችላለሁ። ዞሮ ዞሮ ግን ማህበረሰቦቻችን በሰላም ወጥተው የሚገቡበት ሁኔታ መፍጠር አለ የሚባለው ልዩነትም በሰላማዊ መንገድ መፍታት መማር መቻል አለብን። ያ ስብራት ለመጠገን ፉል ኮሚትመንት ይዘን ካልተንቀሳቀን በስተቀር ቁስል እያከክን ቁስል መረሳት የለበትም፣ ግን ቁስሉን እያከኩ መኖር አይደለም መፍትሄ የሚሆነው። ይሄ ነገር እንዳይደገም ያሉብን ልዩነቶች ምንድን ናቸው፣ ለዚህ ያደረሱን ነገሮች ምንድን ናቸው የሚለውን ነገር በደንብ ተንትኖ ይሄ ነገር የማይደገምበት ሁኔታ መፍጠር አስፈላጊ ነው የሚል እምነት አለኝ። እንግዲህ እርሶም እንደጠቀሱልኝ እንደ ሀገር ብዙ ኪሳራዎችን ብዙ ውድመቶችን አስተናግደናልና ከዚህ ሁሉ ጥፋት በኋላ እንደ ሀገር የምንማርበት ትልቁ ነጥብ ምንድን ነው ይላሉ? አዎ እንደ ሀገር መወሰድ ያለበት ትምህርት የፖለቲካ ልዩነቶች በጉልበት ለመፍታት የሚደረግ እንቅስቃሴ ከማን የሚመጣ ከማን ተቀባይነት የሌለው መሆኑ፣ በእኔና በሌሎች ፖለቲከኞች መካከል የሚፈጠሩ ልዩነቶች መጨረሻ ላይ የሚበሉት ወጣቶችን፣ ህጻናትን ነው፣ ሴቶችን ነው። ትግራይ ውስጥ በአሁኑ ሰዓት ትምህርት ቤት መሆን የነበረባቸው ወጣት ልጆች ሳይቀር ጠመንጃ ያነገቱበት ሁኔታ ተፈጥሯል። መብታችንን አስከብር፣
ወላጆቻችን እንከላከል ብለው የገቡበት ቢሆንም ይሄ ነገር በአንድ ማክተም መቻል አለበት። ፖለቲካዊ መፍትሄዎች ካላበጀንላቸው በስተቀር እንደዚህ አይነት ጉዳዮች ትግራይ ውስጥ ብቻ ሳይሆን ሌሎች አካባቢዎች የሚታዩ እንደዚህ አይነት ዝንባሌዎች በሁሉም ወገን ዘንድ የኃይል እርምጃ አገር የሚያጠፋ ካልሆነ በስተቀር አገር የሚያለማ አለመሆኑ ታውቆ ከዚህ አንጻር ያሉብን ችግሮች በሰላማዊ መንገድ የመፍታቱ ነገር ሲሪየስሊ መወሰድ ያለበት ነው የሚመስለኝ። ይሄ ነው ትልቁ ትምህርት የሚመስለኝ። አቶ ጌታቸው ስለሰጡን ጊዜ ስለሰጡን ሀሳብ አመሰግናለሁ።